ምንም አይነት ከቀጣዩ ተቋም ውጪ መንግስት ቡቅና ስለሰጠውት ሌሎች ካናዳን ወስዳቸዋለን እንዲሚሉትን ተቋማቶች አትስሟቸው የሚል መረጃ ወጥቷል። ሪፖርተርና በአራት የሥራ መስኮች ለመጀመሪያ ጊዜ ወደ ካናዳ የሥራ ስምሪት እንደሚጀምር ተገለጸ። ይህ መንግስት ያጸደቀው እና የሚታመን የተጨበጠ ሊባል የሚችል መረጃ ነው። የሚጨበጥ መረጃ ነው። በነገራችን ላይ መነሻው ላይ በአራት የሥራ መስኮች ይበል እንጂ በአራት የሥራ መስኮች ብቻ የተገደበ አይደለም። ሌሎችንም የሥራ መስኮች እናካትታለን ነው ያለው የኢትዮጵያ የሥራና ክህሎት ሚኒስቴርና ፊውቸር ፊት ዓለም አቀፍ ኩባንያ ነው ይሄን ስምምነት የፈጸሙት። እንደውም በስምምነታቸው መሰረት አብይ ራይድሞንድ የሚባሉት የዚህ ኩባንያ ማኔጂንግ ዳይሬክተር ናቸው። ስለዚህ ገለጻ በሚያደርጉበት ጊዜ ብዙ ነገሮችን የተናገሩት በካናዳ በተለይ አሁን በተጠቀሱት አራት የሥራ መስኮች ኢትዮጵያውያንን ወደ ካናዳ ብሎም ደግሞ ከካናዳ ውጪም ወዳሉ ወደ ተለያዩ ግን ደግሞ የካናዳ ተቋማት ወዳሉባቸው የሥራ ቦታዎች ሁሉ ኢትዮጵያውያንን አሰልጥኖ እንደሚቀጥሩ የተናገሩ